ሰላም ቤተሰብ ዛሬ ወዲሶ ነው ያለው ደስ የሚል ነገር ነው ያገኘሁት ደስ የሚል ነገር እና ማንን ላገኝ ቻልኩ መሰለኝ እዚህ ቡና መጠጣበት ቦታ ሆኜ እና አብርሽ ባለፈው እንዳያችሁት ከአማራ ክልል ነው የመጣሁት ምናምን ነገር ያለችው ልጅ አይታችኋል ብሌን የምትባለው ማለት ነው በኢየሱስ ክርስቶስ ማዘር ሶማዩ አይደል ሰሚ የቱ ጋር ነው አልሽኝ ቤታቸው እዚህ ወደታች ነው ምኑ ጋር አዲዳስ ወረድ ብለ መናፈሻ አምዛ መናፈሻ ሳደረ እሱ ጋር ነው ቤታቸው ከወሎም የመጣች ልጅ አይደለች ቤተሰብ የወሊሶ ልጅ ናት ከና አብርሽ ጋር መሰራው ባለፈው እማማ ጨቤ ተርበሽ ነው ምናምን ነገር እንደዚህ አጥፏት ምናምን አዝነውላት ያያችኋት ልጅ የተወሰነ ቀርጫት አለው ከዚህ ስታል በዚች ልጅ ማለት ነው የሚሰሩትን ቪዲዮ አጋጣሚ ስለምታቀኝ ሳሳያት ወይኔችን ልጅ አቃታለሁ ምናምን ነገር አለች እንዴት ነው የምታቂያስላት ያውናችሁ እኮ እንደውም እዛ ጋር ምናምን ነገር በላይ ስትመጣ ካሜራ አድርጌ ነበር ብሌም ምናምን ነገር ስላት እንዲህ ባላየ ገልምጣይ ነው ያለፈች አይደል ስለዚህ ቪዲዮውንም ማሳያችኋለሁ ቤተሰብ የውሸት ጥግ ነው የሚሰሩት እያልኩ ቀን በቀን የምጮኸው ለዚህ ነው ይሄው እነዚህ ልጆች ያቋታል በተረፈ ደግሞ ያስፈራለች ካጭሯልሽ ባለፈው ትመቸኛለች አልኩልሽ ብሌን ጉድኒ አንተ ጉድኒ ባለፈው ትመቸኛለች አልኩልሽ ወሰደ ቲዛ ታውቃታለህ አረ ቲዛ አፍቃሪዋ ነው ጭራሽ ብሌን ካጭሯልሽ ዴና ነው የጋመጣው እና ሳካ ማን ጋር ነች ፈራሬ ስልኳ ራሷ አለ ምን ሆነሽ የተቃጠለው ነው ችግር የለውም ቤታቸው ተቃበቃ ወጣት በሌላ ሄሎ ተቃጥሎ ነበር በሌላም ድራማው አስከተቷት ተቃጥሎ ነበር አማራ ክልልም አይደለም የመጣችው ምን እንዳለሽ ልንገርህ ማሊትና ምን እንዳለሽ ልንገርህ ኖ ካሜራ አንተ አትገባም ችግር የለውም ምንም ማለት አይደለም ካየቻችሁ ታዘባችኋለች አይ አትፍሪ እኔ ለእውነት ነው እና ቤተሰብ የሚገርም ከአማራ ክልል ነው የመጣችው ከምንድን ነው ከወሎ ነው የመጣሁት ምናምን እንድትል አድርገዋት ልጅቷ እንደ ራባት ልብስ እንደገዙላት ምናምን ነገር አድርገው ነው ህዝቡን ሲዋሹ የነበሩ ለማኑባት ልጅቷን ለማኑባት ያው ከለማ ማን ላይ ነው አብርሽ ለማን ነው አብርሽ ቆይ ገብቻለሁ እማማ ጨቤም ኢንተርቪው ያደረጉ እሷ ትመጣለች እርቦኛል ምናምን ነገር ብላ እና ህዝቤ ንቁ ውሸት ነው ቪዲዮ ቀንጨብ አድርጌ ያስገባላችኋለሁ እዚህ ላይ አልመጣችማ በቃ ፓውስ አጥፎ አጭር ዝም በይ ዋዳ አያያሽ ለምን አንገባኝ አለ ብሌን ነይ በቃ ተሳካልኝ ለማን አሳየው ምን አልክ ሊያዋርደስ ይመጣ የለችም ሂጅ አጣዋት እኮ እንትን እያልኩኝ ማንቸስተር ምን አይ ህዝቡን ለምን ትዋሻለች የእንጀራ አባቷ ነው እንዴ ሰውዬው ሲጀመር እንጀራ አባቷ አይደለም ወይ አሎ ሰላም ነው ቤተሰብ እንግዲህ ያው ሰፈራቸው ተጠቁም ይመጥቻለሁ ልጅቷ ከወሎ መጣች ምናምን እያሉ ሚዋሿቹን ማለት ነው ወሊሶ ነው ያለሁት ይኸውላችሁ ዛሬ ካሜራውን አዙሬ ላሳያው ያው ሰፈሩ አማዲጥ ይኸውላችሁ ወሊሶ ሆቴል ነው ይታያችኋል ይሄኛው አዲሱ ያው ሰፈራቸው ይሄ ነው ቤታቸው ደግሞ ይሄ ይሄው ያቋታል መሰለኝ እዚህ ሰፈር እየወጡ እያዩኝ ነው ይሄው ቤተሰብ ቤታቸው ይሄ ነው
እና ይህን ሰፈር የምታውቁት ወሊሶ ላይ ልጅቷ የዚህ ሰፈር ልጅ ነች። ብሌን ትባላለች። አይታኝ ነው ያለፈችው ደንግጣ። ስለዚህ ይሄን ይመስላል እውነቱ እላችኋለሁ። አትሸወዱ። ለማንኛውም አትሸወዱ። እንርዳት፣ አካውንት እናስቀምጥ ምናምን ነገር ትላላችሁ አይደለ? አፋልጉኝ ተለጥፏል ፎቶ ምናምን እያሉ ይሰክሷችኋል። እና ሳክስ ነው። ሰላም ነው ማዘር። ወንድ ልጅ ሚስቱ የማገጠችበት ቀን ራሱን መጥላት ይጀምራል። ራሱን ከሰዎች በታች ማድረግ ይጀምራል። በጣም የሚሰበረው በጣም ውስጡ የሚጎዳው ወንድ ልጅ የሚወዳት የሚያከብራት የሚያፈቅራት ሚስቱ ከሌላ ወንድ ጋር የማገጠችበት ቀን ነው። የዛን ቀን መፈጠሩን ይጠራል። በዚህ ዓለም ላይ መኖሩን ይጠራል። ፍቅረኛ እያለሽ በቤስት ፍሬንድ ስም፣ በክላስሜትነት ስም፣ በወርክ ኮሊግ ወይም ደግሞ በስራ ባልደረባነት ስም፣ በአብሮ አደግነት ስም፣ በሰፈር ልጅነት ስም፣ የእምነት ተቋማት ውስጥ አብሮ በማገልገል ስም በዙሪያሽ የሚያንዣብቡ ወንዶች ካሉ፣ በተደጋጋሚ የሚጽፉልሽ፣ በተደጋጋሚ የሚደውሉልሽ አይነት ወንዶች ካሉ ከነዚህ ሰዎች ጋር ያለሽን ግንኙነት ልታቆሚ ይገባል። ኦር ደግሞ ፍቅረኛሽ ከነዚህ ሰዎች ጋር ያለሽን ግንኙነት እንድታቆሚ በየጊዜው የሚያስጠነቅቅሽ የሚጨቀጭቅሽ ከሆነ ይሄ ሰው ይሄን የሚያደርገው ስለማያምንሽ አይደለም፣ ወይም ደግሞ በራሱ ስለማይተማመን አይደለም፣ ኦር ደግሞ አንቺን ከሌላው ዓለም ጋር ለማቆራረጥ አስቦ የሚያደርገው አይደለም። ይህን በተደጋጋሚ የሚያስጠነቅቅበት አንድና ብቸኛ ምክንያቱ ምንድነው? ወንድ ልጅ ካንቺ በላይ ጠንቅቆ ማወቁ ነው። እዚህ ጋር አመንሽ ማላመንሽ እንደነዚህ አይነት ወንዶች 99.9% ኦፍ ዘ ታይም ካንቺ ጋር በእንደዚህ አይነት መልኩ ኮሙኒኬት የሚያደርጉት ወይም ደግሞ ዙሪያሽ ላይ የሚያንዣብቡት እድሉን ካገኙ አንሶላ መጋፈፍን አልመው አስበው ነው። ይሄ ልታቂ ይገባል። የፍቅር አጋርሽም በተደጋጋሚ የሚያስጠነቅቅሽና የሚቆጣሽ ይሄን እውነታ ስለሚያውቅ ነው። በተቻለሽ መጠን የፍቅር አጋር ወይም ደግሞ ፍቅረኛ ካለሽ በኋላ ከእንደነዚህ አይነት ሰዎች ጋር ያለሽን ኮሙኒኬሽን ልታቆም ይገባል። ይህን በማድረግ ብቻ የፍቅረኛሽን ልብ ማሸነፍና ሰላማዊ ፍቅር ህይወት እንዲኖርሽ ማድረግ ትችያለሽ። በነገራችን ላይ ወንድ ልጅ መቀበል የማይችለው ሀብታም ሆነ ድሃ ሆነ የፈለገ ሆነ ንቀትን አይፈልግም ወንድ ልጅ። በቃ ምድር ላይ አንቺን ህይወት ውስጥ ካስገባ በኋላ ፕሊዝ ይሄን ቃል አትጠቀሙ። እኔ እኮ ስንት ሰው ይፈልገኝ ነበር። ምን ትሰራለሽ ታዲያ? ሰው የሚፈልግሽ ከሆነ ከሱ ጋር ትሰራለሽ። ጎ ከብዙ ሰው ነው የተመረጠው ሰው። አዎ። ስለዚህ እቺ ናቱ እኮ እንዲህ ብለሽ ገብተሽ ድሮስ በቃ አይፈልግ ወንድ ልጅ በጣም ይወላችሁ ትዳር ውስጥ በጣም ወንድ ልጅ በጣም የሚያመው ማለት ነው ሞቱን ይመርጣል። ሪስፔክት ከማጣትና በተለይ ንቀት ንቀት በጣም ፕሊዝ ሴቶች በቃ አትናቁ። ካገባችሁት በኋላ ባይመቻችሁ ራሱ ባሎቻችሁ ወደሚፈልገው ነገር አድርሱት ከፍ አድርጋችሁ። አላህ ፊት እንጠያየቃለን። አላህ ፊት ትመሰክሩብኛላችሁ፣ መሰክርባችኋለሁ። እነኚህ ብልግናን የሚያስተምሩ ሰዎችም ፎሎው ካደረጋችሁና የነሱን ቪዲዮ ከተመለከታችሁ አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። ይሄንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ ያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። አንድና ሁለት ሰው አይደለም ሙኻጠባ ያደረኩ ያለሁት ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን። አላህ ፊት መሰክርባችኋለሁ፣ ተመሰክሩብኛላችሁ። እነኚህ ብልግና የሚያስተምሩትን ከፕል ምናምን እያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن ሲናገር መጥፎ ተግባራት ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት ያደረጉ ፈንኮ እየሰሩ ነው፣ ቀልድ እየሰሩ ነው። ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ? በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው? እነኚህ ነገር የሚሰሩ ሰዎች ለሁም عذاب أليم في الدنيا والآخرة በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል። የዱንያውን በጭንቀቱ ታገኙታላችሁ፣ የአኺራውን ደግሞ ሁላችንም እንመሰካከራለን። እኔም መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ
በላ ኢላሃ ኢላላህ ሙሐመዱን ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው አለቀ። ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም። ለምን ለቀጣዩ ትውልድ ለልጄ እናንተ ልጆች ነው እያሳዘነኝ ያለው። እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ። መልካሙ ነገር የሚያስተላልፉት ሰዎች ይሄን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ ይሰድቡኛል፣ በደንብ አድርገው ያጥረገርጉኛል። አውቃለሁ ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት። እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይሄ ነገር። ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም፣ መጥፎ ነገር እየሰራሁ አይደለሁም፣ حرام ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳታለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው። ተደብቄ ነው ያን ነገር ማድረገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እያያዝኩ ነው። በፊት መጥፎ ነገር ሲሰራ ሰው ያፍራል። ብልግናን የምትሰራ ሴት ታፍራለች በፊት። አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት። ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ተደረግና በሚሊዮኖች ፎሎወር ታገኛለች። እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ፣ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮዬን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ። አላህ ፊት እንመሰካከራለን። እነኛ አሁን ዳዕዋ የሚያደርጉላችሁ ወንድሞቻችሁና እህቶቻችሁ ዳዕዋ ያደረጉላችሁ ሚዲያ ላይ ያሉ ሰዎች ስራተው እኮ አይደለም። እኔ አሁን እዚህ ጋር መጥቼ ዳዕዋ ሳደርግ ወላሂ ነገ ምሰራው ነገ አይደለም ዛሬ ከዚህ ሰዓት በኋላ አሁን እኛ ጋር አሁን ዒሻ ሰላት ነው ያለነው። ከዒሻ ሰላት በኋላ ነው ያለነው። ከዚህ ከዒሻ ሰላት በኋላ ምሰራው ስራ አለኝ። ነገ በጣም ብዙ ፕሮግራሞች አሉብኝ። ከነገ ወዲያ ብዙ ፕሮግራሞች አሉብኝ አላህ ካደረሰኝ ማለት ነው። እነዚያን ያ ፕሮግራም እያለኝ ፕሮግራሙን እንዳለ ጨማምቄ ምን አድርጌ የተወሰነ ሰዓት ሰጠውና ለእናንተ ደግሞ ወንድሞቼ ናቸው እህቶቼ ናቸው በሚል ትንሽ የማቃትን ነገር ይዤ እመጣለሁ ለእናንተ ላስተላልፍ ማለት ነው። እነዚያ ደግሞ ስራ የሌላቸው ምንም ኃላፊነት የሌለባቸው ምን የሌለባቸው ለገቢያቸው ሲሉ እዚህ ላይ ወጥተው የፈለጉትን ነገር ይሰራሉ። ምክንያቱም እናንተ ትመለከታላችሁ፣ እነሱ ገቢ ያገኙበታል። ብሩን ሲያገኙበት ደግሞ እስልምናን ለማጥፋት ነው እየሰሩበት ያሉት። ላ መልካምን ነገር ስለሚያስፋፉ ወጣቱን ወደ ጥሩ ነገር ስለሚጠሩ እናንተ ወጣቱን የምትጠሩት ወደ ብልግና ነው። ወጣቱን የምትጠሩት ወንዱን በሴት መምሰል፣ ሴቷን ወንድም መምሰል። ሴት ልጅ ሱሪ አድርጋ አንዳንዶቹ አክት ነው ምን ይያሉ ጺም አድርገው ምን አድርገው ይመጣሉ። ወንዱ ሻሽ ጠንጥሞ ይመጣል። አላህን አትፈሩም እንዴ እናንተ? የነብዩ እርግማን አለበት እኮ ይሄ። ከዚህ በላይ ምን ልትባሉ ነው የፈለጋችሁት? ከዚህ በላይ እስቲ እኔ ምንም አልልም። በስተመጨረሻ خلاص ልቋጭ ንግግሬም ማለት ነው። ወላሂ አላህ ፊት እንመሰካከራለን። እዚህ ስር ተቀምጣችሁ የምትመለከቱኝ 640 ሰዎች አላችሁ፣ 645 ሰዎች። ይህ የቲክቶክ ቪዲዮ ሌላ ቦታም ይዳረሳል። የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ከዛሬዋ ቀን ጀምራችሁ እነኚህ ብልግናን የሚያስተምሩ ሰዋን ሙስሊም ሆነ ክርስቲያን ሆነ ዋቄ ፈታ ሆነ አይሁድ ሆነ ማንም ይሁን ብልግና የሚያስተምሩትን ማህበረሰባችን የሚበክሉትን የተበከለ ሐሳብን የሚያስፋፉትን መሻይኾቻችን ላይ የሚሳለቁትን የዲንን ጉዳይ አሳንሰው ማየት የሚፈልጉትን መቻቻል ምናምን በሚል ስም አላስፈላጊ ነገር የሚሰሩትን ሰዎች እነሱን የምትከተሉ ከሆነ አላህ ፊት እንመሰካከራለን። ጨርሻለሁ። ቀልብ ሰራቂ ስትታይ ከባሏ ውጭ ሌላ ማታይ ኢማን ያላት የሰከነች ለጌታዋም የታመነች በሰዎች ዘንድ የታፈረች በእናት ባባትህ ተመስጋኝ ተይ ባልካት ላይ የማትገኝ ፍላጎት ቃልህን አክባሪ አይብ ነውርህን ሰታሪ ለሊት ቀስቃሽ ለሱብሂ በውሸት የማትል ወላሂ ለርዚቅህ ዱዓ አድራጊ ስኬትህን ፈላጊ እንደ ሐሳብ እንደ ሙራድህ ኢማን ተቅዋ ያላትን ሷሊህ የሆነችውን አላህ ይስጥህ ያ አላህ።